አረበኛ ለጀማሪዎች አዲስ የመጣችሁ እህቶቼ በአጭር ጊዜ ውስጥ ከመዳሞቻችሁ ጋር መነጋገር ከፈለጋችሁ፣ አረበኛ መልመድ ከፈለጋችሁ ይሄ ቻናል ለእናንተ ነው። አሰላም አለይኩም አህሊን ወሰሊን፣ እንኳን በሰላም መጣችሁ ውዶቼ። ይሄ ቻናል ከዜሮ ጀምራችሁ አረበኛ ለመልመድ ያግዛችኋል። ተከታተሉኝ። ስፖን ስፖን ማለት ሚላቃ ማለት ሲሆን ማንኪያ ማለት ነው። ፎርክ ማለት ደግሞ ሹካ ማለት ነው። ሹካ በአረበኛም ያው ሹካ ነው፣ በእኛም ሹካ ነው። ናይፍ ማለት ደግሞ ሰኪን ማለት ደግሞ ቢላ ማለት ነው። ፕላይት ማለት ሰሃን ማለት ሲሆን ያው በእኛም ሰሃን ነው የሚባለው፣ በአረበኛም ሰሃን ነው። ኩብ ማለት በአረበኛም ኩብ ማለት ሲሆን በእኛ ደግሞ ኩባያ። ያን አንዳንዶቹ ይመሳሰላሉ። ግላስ ማለት ካስ ማለት ሲሆን ካስ ማለት በአረበኛ በብርጭቆ ማለት ነው። ዘጃጃ ማለት ደግሞ ቦተል ማለት ዘጃጃ ነው። ዘጃጃ ማለት ደግሞ ጠርሙዝ ማለት ነው። ወተር ማለት ውሃ ነው። ሞያ ይባላል በአረበኛ ማለት ነው። ትያ ደግሞ ሻይ ነው። ያው ሻይ ነው በአረበኛም በእኛም ማለት ነው። ኮፊ ደግሞ ቀሃዋ ይባላል በአረበኛ፣ በእኛ ደግሞ ያው ቡና ነው። እንግዲህ ምልክቶቹን ከስር ከፊት ለፊት አስቀምጬላችኋለሁ ማለት ነው፣ እንዲገባችሁ ብዬ ነው። ብሬድ ማለት በአረበኛ ኮብዝ ማለት ሲሆን ኮብዝ ማለት ዳቦ ማለት ነው። ሩዝ ማለት በአረበኛም ሩዝ ነው፣ በእንግሊዘኛም ሩዝ ነው፣ በእኛም ሩዝ ነው። ሱኳር ደግሞ ያው ሱኳር ነው በእንግሊዘኛም በአረበኛም በአማርኛም ሱኳር ነው። ሳልት ማለት ደግሞ በአረበኛ ሚላህ ይባላል፣ በእኛ ደግሞ ጨው ይባላል ማለት ነው። ሚልክ ማለት ሀሊብ ይባላል በአረበኛ ወተት እንደማለት ነው። ኤጅ ማለት በይድ ይባላል በአረበኛ። እንቁላል በአረበኛ በይድ ይባላል። ሚት ስጋ ደግሞ ምን ይባላል በአረበኛ ለሐም ይባላል፣ ስጋ ማለት ነው። አሳ ደግሞ ምን ይባላል ፊሽ በእንግሊዝኛ ሲሆን፣ በአረበኛ ሲሆን ደግሞ ሰመክ ይባላል፣ አሳ ማለት ነው። ቺከን ማለት ደግሞ በአረበኛ ዲጃጅ ሲባል በእኛ ዶሮ ማለት ነው። ሶፕ ማለት ሾርባ ነው በአረበኛ፣ ያው በእኛም ሾርባ ነው። አፕል በአረበኛ ቱፋሃ ሲባል በእኛ ደግሞ ፖም ነው መሰለኝ የሚባለው። ባናና ያው ሙዝ ነው፣ ሙዝ ነው የሚመሳሰላል። ብርቱቃንም ይመሳሰላል ማለት ነው። ጠይብ ግራፕስ ማለት በአረበኛ ኢነብ ይባላል፣ በእኛ ደግሞ ወይን ይባላል ማለት ነው። ማንጋ በአረበኛ ማንጋ ነው፣ በእኛም ማንጋ ነው፣ በእንግሊዝኛ ማንጋ። ሌሞን በአረበኛም በአማርኛም በእንግሊዝኛም ተመሳሳይ ነው። ጦማጥምም እንደዛው ተመሳሳይ ነው። በጣጥስ ድንች በአረበኛ በጣጥስ ይባላል። ኦኒዮን ሽንኩርት በአረበኛ በሰል ይባላል። ካሮት በአረበኛ ጂዘር ይባላል። ቻይር ኩርሲ በአረበኛ ወንበር ኩርሲ ይባላል። ቴብል ደግሞ በአረበኛ ጣውላ ይባላል፣ በእኛ ደግሞ ጠረጴዛ። በራፍ ደግሞ በአረበኛ ሲሆን ባብ ይባላል። ማስኮት ደግሞ ዊንዶ ይባላል። ማስኮት ደግሞ በእንግሊዘኛ ዊንዶ ሲሆን በአረበኛ ነፋዛ ይባላል። ጠይብ እሺ። ቤድ ማለት ሰሪር ማለት ሲሆን በእኛ ደግሞ አልጋ ነው ማለት ነው። በአረበኛ አልጋ ምን ይባላል? ሰሪር ይባላል። ቤት በአረበኛ ምን ይባላል? ቤት ነው፣ ተመሳሳይ ነው። ሮም በአረበኛ ጎርፋ ክፍል ነው። ክፍል በአረበኛ ሮም ይባላል። ቁልፍ በአረበኛ ሙፍታህ ይባላል። ቦርሳ በአረበኛ ሀቂባ ይባላል። ጠይብ
ጀዋል ደግሞ በአረበኛ ሀትፍ ይባላል። መድረሳ ትምህርት ቤት ደግሞ በአረበኛ መድረሳ ይባላል። አስተማሪ ደግሞ በአረበኛ ሙአልም ይባላል። አስተማሪ ማለት ነው። ጠይብ ተማሪ ደግሞ ስቱደንት ተማሪ በአረበኛ ምን ይባላል? ጧሊብ ይባላል። መጽሐፍ ደግሞ በአረበኛ ኪታብ ይባላል። እስክርቢቶ በአረበኛ ቀለም፣ ያው ቀለም ነው። እርሳስ በአረበኛ ምንድን ነው የሚባለው? ረሳስ ነው። እርሳስ ነው። እሺ ደብተር በአረበኛ ደፍተር ነው የሚባለው። ይመሳሰላል በአብዛኛው። ኮምፒውተር በአረበኛ ያው ኮምፒውተር ነው። ሀሱብ ይባላል በአረበኛ ሀሱብ ይባላል ኮምፒውተር። መስጊድ በአረበኛ መስጂድ ነው። ማርኬት ደግሞ በአረበኛ ሱቅ ይባላል። እሺ ካር መኪና በአረበኛ ሲያራ ይባላል። ባስ በአረበኛ ሀፊላ ይባላል። አውቶቡሱ ማለት ነው። ሀፊላ ይባላል በአረበኛ። ታክሲ ደግሞ በአረበኛ ያው ታክሲ ነው የሚባለው። ጥያራ ደግሞ በአረበኛ ያው ጥያራ ነው የሚባለው፣ አውሮፕላን ማለት ነው። ጠይብ ደራጃ እቺ ብስክሌት የምትባለው ደግሞ ምን ትባላለች? በአረበኛ ደራጅ ትባላለች። ጠይብ ራውንድ ማለት ጠሪቅ። መንገድ ምን ይባላል በአረበኛ? ጠሪቅ ይባላል። መንገድ በአረበኛ ጠሪቅ ይባላል። ፉል ነዳጅ ምን ይባላል በአረበኛ? ወቁድ ይባላል። ትራፊክ ምን ይባላል በአረበኛ? ትራፊክን ይባላል አልመተሩር። ትራፊክ ምን ይባላል መሰላችሁ? አሽረት ይባላል። ኢሻረት ይባላል ትራፊክ ማለት ነው። ጠይብ ማፕ ካርታ ደግሞ በአረበኛ ምን ይባላል? ካርታ በአረበኛ ካሪጣ ይባላል። ካርታ ትራቪል ጉዞ ምን ይባላል በአረበኛ? ጉዞ ሰፈር ይባላል። ቀሚስ ሸሚዝ ምን ይባላል በአረበኛ? ቀሚስ ይባላል። ሱሪ በአረበኛ በንጠሎል ይባላል። ሂዛ በአረበኛ ጫማ በአረበኛ ሂዛ ይባላል። ካልሲ በአረበኛ ጁራብ ይባላል። እሺ ጃኬት በአረበኛ ሰቱራ ይባላል ማለት ነው። ቁባ ይሄ ኮፊታ በአረበኛ ቁባአ ይባላል። ፊስታን ቀሚስ ደግሞ ምን ይባላል በአረበኛ? ፊስታን ይባላል። ጠይብ ሻል ይባላል በሀገራችን። እሱ ደግሞ ወሻህ ይባላል። ዋች ሰዓት ደግሞ ያው ሰዓት ነው የሚባለው። ቀለበት ደግሞ በአረበኛ ካቲም ይባላል። እሺ ደስተኛ በአረበኛ ሰኢድ ይባላል። ሀዚን በአረበኛ ማዘን ሀዚን ይባላል። እሺ በአረበኛ መናደድ ጎደብ ይባላል። በአረበኛ ድካም መታብ ይባላል። ጠይብ አፍራይድ በአረበኛ ፈሪ ማለት ምን ይባላል? ካይፋ ይባላል። ፍቅር በአረበኛ ሆብ ይባላል። ሰዲቅ በአረበኛ ጓደኛ በአረበኛ ሰዲቅ ይባላል። ቤተሰብ በአረበኛ አኢላ ይባላል። ልጅ በአረበኛ ጠፊል ይባላል። አባት በአረበኛ አብ ይባላል። እሺ እናት በአረበኛ ትባላለች። ወንድ ልጅ በአረበኛ ወለድ ይባላል። ሴት ልጅ በአረበኛ ቤንት ትባላለች። ወንድ በአረበኛ ርጃል ይባላል። ሴት በአረበኛ አምራአ ትባላለች። ፀሐይ በአረበኛ ሸምስ ትባላለች።
ቀመር ጨረቃ በአረበኛ ቀመር ይባላል። ኮከብ በአረበኛ ነጅም ትባላለች። ዳመና በአረበኛ ሰሃባ ይባላል። ጠይብ ዝናብ በአረበኛ መጠር ይባላል። እሳት በአረበኛ ናር ይባላል። ዛፍ በአረበኛ ሸጀራ ይባላል። ጠይብ ዘሀረት ማለት አበባ በአረበኛ ዘሀራ ይሉታል። ወርደም ይሉታል ማለት ነው። ድመት በአረበኛ ቅጣ ትባላለች። ውሻ በአረበኛ ከልብ ይባላል። ላም በአረበኛ በቀራ ትባላለች። ፍየል በአረበኛ መዓዝ ይባላል። ጀመል በአረበኛ ግመል በአረበኛ ጀመል ይባላል። አንበሳ በአረበኛ አሰድ ይባላል። ወፍ በአረበኛ ጣይራ ትባላለች። የዛሬ ቪዲዮ ይሄን ይመስላል። በሌላ እስከምመጣ ሰላም ቆዩ።